የጨረታ ማስታወቂያ በአዲስ አበባ ከተማ አስተዳደር የሚገኙ የተለያዩ ተቋማት በሽያጭ እንዲወገዱ ውሳኔ የሰጡባቸውን የአዲስ አበባ ከተማ አስተዳደር የተለያዩ ተቋማት የሆኑ ያገለገሉ የተለያዩ ተሽከርካሪዎች፣ በስክራፕ መልክ የሚወገዱ ተሽከርካሪዎች፣ ቁርጥራጭ ብረታ ብረቶች፣ የተለያዩ ንብረቶች፣ የተሽከርካሪ ጎማዎች፣ ባትሪዎች ከነመዳሪዎች፣ ቸርኪዎች፣ ፍላፖች፣ የሬንጅ በርሜሎች ከነክዳናቸው፣ የሕክምና ዕቃዎች፣ ጄኔሬተሮች፣ ያገለገሉ አሳንሰር ወይም ሊፍት፣ ማሽነሪዎች፣ ክሬሸር፣ የአገልግሎት ዘመናቸውን የጨረሱ ተጠግነው አገልግሎት የሚሰጡ የኮምፒውተርና ተያያዥነት ያላቸው የኤሌክትሮኒክስ ዕቃዎችና ሌሎችም ባሉበት ሁኔታ አወዳድሮ በግዝ ጨረታ ለመሸጥ ለማስወገድ የጨረታ ማስታወቂያ ሚያዝያ 19 ቀን 2018 ዓ.ም በአዲስ ዘመን ጋዜጣ ማውጣታችን ይታወቃል። በዚሁ መሰረት መጫረት የሚፈልግ ማንኛውም ተጫራች ከሚያዝያ 19 ቀን 2018 ዓ.ም ጀምሮ እስከ ግንቦት 7 ቀን 2018 ዓ.ም ድረስ አፍንጮ በር ወደ 6 ኪሎ በሚወስደው ፍቅር ፕላዛ ህንጻ 3ኛ ፎቅ ቢሮ ቁጥር 306 በመገኘት የጨረታ ሰነድ በመግዛት መጫረት የምትችሉ መሆኑን እየገለጽን ጨረታው ግንቦት 10 ቀን 2018 ዓ.ም ከጧቱ 4 ሰዓት ላይ ተዘግቶ በዕለቱ 4 ሰዓት ከሩብ ላይ ይከፈታል። ተጨማሪ ማብራሪያ ካስፈለገ አፍንጮ በር ወደ 6 ኪሎ በሚወስደው መንገድ ፍቅር ፕላዛ ህንጻ በሚገኘው በአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት 4ኛ ፎቅ ቢሮ ቁጥር 404 መጠየቅ ይችላሉ። የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት